እንዴት ነህ የኔ ልጅ? እንኳን ደህና መጣሽ። እንዴ አባዬ፣ ልጄ የፈለግሽውን እዘዥ። እንዴ የኔ ፍቅር አባቴ ነው። አባዬ ፍቅረኛዬ ነች። አባት እሳቸው ናቸው አስተናጋጅ? አረ አዎ፣ እኔ እዚህ አስተናጋጅ ነኝ። ለምንድን ነው አባቴ ሆቴል አለው ብለው ያሻኝ? አረ አላሸውሽም። እና እንደዛ ነው እንዴ ያለሽ? አባቴ 4-5 ሬስቶራንት አለው ደግሞ እኔን ማስተዳድረው ትላለህ? አታፍር። ተረጋጊ እንጂ። ተረጋጊ። ወይኔ ፍፄ ምን እንደሚቆጨኝ ታውቃለህ? ለጓደኞቼና ለቤተሰቦቼ 4-5 ሬስቶራንት ያለው ሰው ጠበስኩ ብዬ ማውራት። እኔን ነው ሀብቴን ነበር ይወደድሽው። አንተ ምን ታደርግልኛለህ? ይቅርታ አድርጊለት የኔ ልጅ። ሰማኛለህ? ሴት ልጅ ላይ ከመንጠልጠል በፊት መጀመሪያ አባትን ከመስተንግዶ የታውጣቸው። እሺ አባ መዋሸቱ ለምን አስፈለገ? መች ዋሽው? አስተናጋጅ መስሎ መምጣቱ ነው። እሱማ ቀላል ፈተና ነበር። እሷ ወደቀች እንጂ። ፈተና? ልጄ አይታየህም እንዴ? እሷ እኮ አንተን አይደለም የፈለገችው፣ ንብረትህን ነው። እሱማ ልክ ነበር። ለራስ የምትሰጠው ክብር ከስሜት በላይ መሆን አለበት። ሚስት ከፈጣሪ እሺ